ምን ይሁንሽ ነው? አያምስኪው አሁን ይሄ ልብስ ላንቺ የሚለበስ ነው? ይሄ ምንድነው? ደራሽን እስኪው ኖ እንደዛ ማለት አይደለም። እንደዛ አይደለም። ይሄን ለመልበስ ገና ነሽ። መጀመሪያ ሰውነትሽ ላይ መስራት አለብሽ። አዳምጪኝ። እኔ እኮ ላንቺ አሁን ይሄን እንደዚህ ሆነሽ ህዝብ ቢያይሽ፣ ኧረ በእናትሽ እኔንም ተረጂ። እንደዚህ ሆነሽ ውጭ መውጣት አትችይም፣ ህዝብ ያይሻል። በቃ እንዴ ስትከሽ ወልጄ እኮ ነው ታውቂለ እንዴ? እሱ ገባኝ፣ ግን አሁን አይደለም። ወደፊት ስትቀንሽ ተለብሻለሽ። ይሄንን መልበስ የለብሽም። እኔንም ተረጅኛ። አይ በቃ ሁሌ መናገር እኔ አይሰለችም አይደለም? እኔ ሁሌ ሲያምርብኝ አትወድም፣ አውቃለሁ አትወድም። በቃ ተወኝ። ምን እየበላሽ ነው? ትበላለህ? ኧረ እዛው እራስሽ ቤ። ኧረ እኔ ላንቺም እፈራለሁ በእናትሽ። ይሄ እኮ ክብደትን ይጨምራል። አሁንም ዝም ብለሽ ያገኘሽውን ነው እንደ የምትሰገስጊው። ዝም ብለሽ በቃ መወተፍ። ጉድ እኮ ነው። ችግር የለም። ያንቺ ጎተራ ሲሞላ ወደ እኔ ጎተራ እንሄዳለን ይባላል። አባ ኧረ ተው። ደግነት አይሞላማ። ያንቺ ጎተራ አይሞላም። ኧረ እዛው። ኧረ አንቺ ከአንቺ ከተረፈ እኔ እበላልሻለሁ። እሺ ጠቅጥቅኝ። ሰጋቶራ ተንቀሳቀሺ፣ ምግቡ ይቅርብሽ። ወልጄ እኮ ነው። አንድ ነገር ማወቅ ያለብህ ወልጄ ነው። ያውም ተከታታይ ልጅ፣ 2 ልጅ። እሱ ድሮ ለመቼ ድሮ? ገና አራስ እኮ ነኝ። ለምን እንደዚህ የምትለኝ? ለምን የምታሳቅቀኝ? ለምን አልበላው? አጠባለሁ እኮ። አንቺ የፈረንጅ ሚስት አታይም እንዴ? የፈረንጅ እናት አታይም እንዴ? እነሱ ሌላ ታሪክ ነው። ምንድነው? ከእነሱ ነው መማር ያለብሽ። ይርበኛል፣ አጠባለሁ። ስለዚህ እንደዚህ እንዳትለኝ ከዚህ በኋላ በቃ። ቢያንስ የምትበይውን ምግብ ምረጭ። ቢያንስ የምትገቢውን ምግብ መምረጥ አለብሽ። የሚጣፍጥ ነገር ሁሉ ከበላሽ ተረዳ። በእውነት ነው የምልህ። ቢያንስ እሺ የምትበይው ምግብ አትመርጭም? ጣፋጭ እኮ ነው እየወደድሽ ያለሽው። በቃ አሁን በቃ አንዴ ቆይ እዚህ ጋር ቦታ ያዝልኝ። አንዴ ደርሼ ልምጣ። አንዴ አቁመው እዚህ ጋር። መጣሁ አባዬ። ሰው ወረፋ ነበር ታውቃለህ? በጣም ብዙ ሰው ነበር። ደረሰልኝ። ምንድን ነው? ምን ላጉርሰህ? ወደ አምላኩ ናውሻባ በቃ አንቺ። ኧረ በእናትሽ እዛው እራስሽ አንቺ በቃ መብላቱ ነው ስራሽ። እራስሽ ቢይዘው በማርያም ቢይዘው። እራስሽ መቀነስ ትፈልጋለሽ፣ መብላት ትወጃለሽ። እንዴ ያንቺ መጨረሻ ምንድን ነው? ምን ማለት ነው? መቀነስ እፈልጋለሁ። እኔ ደጋግሜ ነገርኩህ። ዛሬም ስለማጠባ ነው በይኝ። እሱን ተይውና አሁን ይሄ ምን ይሰራልሻል? በርገር እንዴት አንቺ አሁን ቆይ መቀነስ እፈልጋለሁ ትኛለሽ አይደል? ደጋግሜ ነገርኩህ አይደለ እንዴ? እንዴ ተወኝ በቃ። ለምንድን ነው የምታሳቅቀኝ? ለምንድን ነው? ልብላበት እንዴ? መሳቀቅ በቃ ልብላበት። እኔ እኮ አራስ ነኝ፣ ወልጃለሁ። ቶሎ ይርበኛል። መክሳት ትፈልጋለሽ? በቃ እኔ ምግብ ትወጃለሽ። ይጋጫል። አይጋጭም? ቶሎ ይርበኛል። አጠባለሁ። እናት ነኝ፣ አራስ ነኝ። ለምን አትረዳኝም? እኔ እኮ ካንተ የተሻልኩ መለወጥ የምችል ሰው ነኝ። አሳየን። በወሬ አይደለም
ጭራሽ ከኔ ጋርም እንኳን ትወዳደራለሽ? አዎ በደንብ ነው የምችለው። እሱን ደግሞ አሳይሃለሁ። በቃ አሳይሃለሁ። እንደዛ ከሆነ መልካም። ለምን ውድድራችን አንገባ? እንግባ። አንቺም ትቀንሻለሽ፣ እኔም እጨምራለሁ። ማን የተሻለ የሰውነት ስትራክቸር እንዳለው አብረን እናያለን። አምነሻል? ገብተሻል ወደ ውድድሩ? አዎ ገብቻለሁ። መልካም፣ ደስ ይለኛል። እሱን ስበልጥ አሳይሃለሁ። እንደዚህ እንዳወራሁ እንዳይመስልክ። በፎከር አይደለም። ወደ ውድድራችን አብረን እንገባለን። በቃ እንገባለን፣ እንዳታስብ። በቃ ይሻለኛል። ታውቃለህ እንዴት እንደማሸነፍ። በወሬ ነው። ስሜ ናኒ ይባላለሁ። የረጅም ዓመት ፊትነስ አሰልጣኝ ኒውትሪሽን ላይ፣ ቦዲ ቢልዲንግ ላይ፣ ክሮስፊት ላይ እንዲሁም ደግሞ ዌት ሎስ ላይ እሰራለሁ። ከረጅም ልምድ ዓመት ጋር ማለት ነው። ዮሪና ተክልሽ ውድድሩን ለማድረግ ላላችሁ ተነሳሽነት በጣም ሳላደንቅ አላልፍም። እንግዲህ በዚህ ውድድር እንደ አሰልጣኝም እንደ ዳኛም ሆኜ አብሬያችሁ ቆያለሁ ማለት ነው። አሸናፊም ደግሞ በጋራ የምንከታተል ይሆናል። ለሁለታችሁ መልካም እድል እመኛለሁ። እሺ፣ ከዛ በፊት ግን እስኪ የሁለታችሁ ያላችሁ መረጃ ማለት ዮርዲ የፋት ፐርሰንትሽ፣ ቦዲ ማስ ኢንዴክስሽ፣ ከዛ ደግሞ ያለሽበት ኪሎሽ የኪሎሽ መጠን ማለት ነው። ተክልሽም ደግሞ እንደዛው የፋት ፐርሰንት፣ ከዛ ደግሞ የጡንቻ መጠንን እሱን እናያለን ማለት ነው። እሺ፣ ከዛ በፊት ግን ያው የእናንተን መረጃ መውሰድ አለብን። 72.20 ኬጂ ቁመትን ትነግረኛለህ። ቦዲ ማስ ኢንዴክስ ካልኩሌት እንድናደርግ ማለት ነው። እሺ፣ ቁመቴ ሜትር ከ80። እሺ፣ እናመሰግናለን። መልካም ጊዜ። እሺ ዮርድዬ፣ አሁን ደግሞ ያንቺ ተራ ነው። እሺ፣ ውጭ ላይ እሺ፣ 7 እሺ፣ ወረጅ። እሺ፣ ቁመት ስለዚህ አሁን እዚህ ማወቅ የምንችለው ያንቺንም እንደተነጋገረው በማይሽና ክብደትሽን ብቻ ነው። ስለዚህ ፋት ፐርሰንትሽ የተለያዩ ምርመራዎችን ስለምናደርግ እነሱን ደግሞ በሚቀጥል ይዛችሁ ስትመጡ ሞር ጂም ውስጥ ዲስክራይብ እናደርጋለን፣ እንገልጸዋለን ማለት ነው። እሺ ተክልሽ፣ አሁን እዚህ ጋር የለካ ነው ሚዛናችን የሚለካው የክብደት መጠንህን ብቻ ነው። ስለዚህ የፋት ፐርሰንት እና የተለያዩ አንዳንድ ምርመራዎች እናደርጋለን ማለት ነው። ፋት ፐርሰንት፣ የፕሮቲን መጠን፣ የጡንቻ መጠን የሚለውን እሱን ደግሞ ያው ከምርመራ ከምታደርጉበት ቦታ ይዛችሁልኝ ትመጡና ከዛ በሱ መሰረት እንሄዳለን ማለት ነው። እሺ እንግዲህ የወሰድኩት መረጃ ለጊዜው ባለው ሁኔታ ውድድሩን ለመጀመር የሚያስችለን መረጃ ወስደናል። ተክልሽ የፋት ፐርሰንቱን በመቀነስና ጡንቻ ጌን በማድረግ ነው የሚወዳደረው። ዮሪ ደግሞ ፋት ፐርሰንቷን በመቀነስና ፊትና ያው ጤናማ በመሆን ነው የምትወዳደረው ማለት ነው። ከሁለቱ ያው ማን ያሸንፋል የሚለውን ወደፊት የምናየው ነው። ውድድሩ በነገራችን ላይ ለ3 ወር ነው የሚቆየው። ከ3 ወር በኋላ ውጤቱን እናያለን፣ አሸናፊውንም እንለያለን ማለት ነው። ይሄን ይመስላል። አሁንም ያ መልካም ውድድሩ እንዲያመል ለምን የሆነ ነገር ጣል እናደርግባት? እሱ የእናንተ ምርጫ ነው፣ እኔን አይመለከትም። ለምን በ50 ሺህ አናደርገው? ምን ነው ፈራህ እንዴ? ምንድን ነው አሳነስካት? ለምን በ100 ሺህ ብር አናደርገው? ይቻላል። አቅሙ ካለሽ እኔን መጋፈጥ ይቻላል። ውልሲ ስሜ ተክላይ መብራቱ ይባላል። ባለቤቴ ግን ተክልሽ ነው የምትለኝ። ስለዚህ እናንተም ተክልሽ እያላችሁ ብትጠሩኝ ደስ ነው የሚለኝ። በስራዬ ያው በራሴ ጥሪ ግሬ የምኖር ሰው ተፍ እያልኩ ነው የምሰራው። ያው ቋሚ ስራ የለኝም፣ ያገኘሁትን ነው የምሰራው። ጠንካራም አባወራ ነኝ። እሷ ያልገባት አንድ ነገር አለ። ውድድር ከማድረግ በፊት ተጋጣሚ ማወቅ አለብን። ዋናው ተጋጣሚ ነው። እሷ የፈለገች ስራ ማን ትሁን፣ እኔ ጠንካራ ስፈጠርም ለጥንካሬ የተፈጠርኩ ጠንካራ ሰው ነኝ። ስለዚህ መቼም አታሸንፈኝም። ስህተቷ ተጋጣሚዋን አለማወቅ ነው። በ100 ስላለች ቅር አላለኝም። ለምን በሚሊዮን አይሆንም? ያው ግራና ቀኝ ኪስ አይደለም። ያው እንደዚህ ስል ደግሞ ፈርቼ እንዳይመስላችሁ አሸናፊ ዞሮ ዞሮ ራስ ይሆነኝ። ግን ያው በ100 ስላለች ያው በ100 ይሁንላት። በ100 ቢሆን ችግር የለም፣ ይጻፋል። ዮርዳኖስ ካሳሁን እባላለሁኝ። እናንተ ደግሞ ዮርዲ ብላችሁ መጥራት ትችላላችሁ። በስራ የምታወቀው ፕሮፌሽናል የውሃ ዋና አስተማሪ እንዲሁም ላይፍ ጋርድ ነኝ። በተጨማሪ ደግሞ ብዙ ውድድሮችን አድርጌያለሁኝ። በዚህ ውድድር አሸናፊ እንደመሆን ውስጤ ነግሮኛል። በደንብ ነው የማሸንፈው። ለምን? በዋናም አሸናፊ ስለሆንኩኝ አሁንም በዚህ ሰውነት ሉዝ በማድረግ በደንብ እንደማሸንፈው እርግጠኛ ነኝ።
እናም ተለውጬ የስፖርትን ጥቅም ማሳየት ፈልጋለሁ። ተንቦቅቦቋል እኮ ፈርቷል። ከዚህም በላይ እኮ ብለው ያዋጣኝ ነበረ። አሁንም ያ መልካም እድል ለሁለቱም።